በየቀኑ ጠዋት በባዶ ሆድ 3 ፍሬ ቴምር ብቻ መመገብ በሰውነታችን ላይ ምን አይነት አስገራሚ ለውጥን ሊያመጣ እንደሚችል አስባችሁ ታውቃላችሁ? ቴምርን ብዙዎቻችን ልክ እንደ ማንኛውም ተራ ፍሬ ልንቆጥረው እንችላለን። ነገር ግን ሳይንሳዊ ጥናቶች እንደሚያረጋግጡት ይህ የበረሃው ወርቅ ተብሎ የሚጠራው ፍሬ በውስጡ የያዛቸው ማዕድናትና ተፈጥሯዊ ስኳሮች ጠዋት በባዶ ሆድ ሲወሰዱ በሰውነታችን ውስጥ ትልቅ የጤና መነቃቃትን ይፈጥራሉ። ታዲያ ይህንን ቀላል ልምድ ለ7 ቀናት ብቻ በተከታታይ ብንተገብረው በሰውነታችን ላይ ምን ይፈጠራል? በዚህ ቪዲዮ ላይ ለ7 ቀናት በባዶ ሆድ 3 ቴምር መብላት በሰውነታችን ላይ የሚያመጣቸውን 10 ዋና ዋና የጤና ጥቅሞችን በጥልቀት እንመለከታለን። እስከ ቪዲዮ ማብቂያ ድረስ አብራችሁኝ በመቆየት ይህንን ቀላል ፈተና ዛሬውኑ ጀምሩ። መልካም ቆይታ ይሆንላችሁ። አንደኛ፣ ፈጣንና ዘላቂ የተፈጥሮ ኃይልን ይለግሳል። ይህንን ልማድ በጀመራችሁ በመጀመሪያው ቀን የምታስተውሉት ትልቁና ፈጣኑ ለውጥ የኃይል መጠን መጨመር ነው። ቴምር እንደ ፍሩክቶስ፣ ግሉኮስና ሱክሮስ ባሉ ተፈጥሯዊ ስኳሮች እጅግ የበለጸገ ፍሬ ነው። ጠዋት በባዶ ሆድ ሲወሰድ ሰውነታችን እነዚህን ተፈጥሯዊ ስኳሮች በጣም በቀላሉና በፍጥነት ወደ ኃይል ይቀይራቸዋል። ይህም ደግሞ ጠዋት ላይ የሚሰማንን ከባድ የስንፍና፣ የድካምና እንዲሁም የመቅለስለስ ስሜት ወዲያውኑ በማጥፋት ቀኑን ሙሉ በንቃት እንድንቀሳቀስ ይረዳል። እንደ ካፌን ወይንም ሰው ሰራሽ ጣፋጮች ከጥቂት ሰዓታት በኋላ ድንገተኛ የድካም ስሜትን አያመጣም። ይልቁንም ለሰውነታችን ዘላቂና ተከታታይነት ያለው ጉልበትን ይሰጠናል። ሁለተኛ፣ ለሆድ ድርቀት ፍጹም መፍትሄ ይሰጣል። ሁለተኛውና ብዙ ሰዎችን ሊያስደንቅ የሚችለው ለውጥ ከምግብ መፈጨት ስርዓት ጋር የተያያዘ ነው። ቴምር በውስጡ ከፍተኛ መጠን ያለው የሚሟሟና የማይሟሟ የፋይበር ክምችት ይዟል። ጠዋት በባዶ ሆድ 3 ፍሬ ቴምርን መመገብ እናም በኋላ ላይ ለብ ያለ ውሃ መጠጣት በአንጀት ውስጥ ያለውን ስራ ወዲያውኑ ያነቃቀዋል። ይህ ሂደት የምግብ መፈጨትን በማፋጠን አንጀት ውስጥ የተከማቹ አላስፈላጊ ቆሻሻዎች በቀላሉ እንዲወገዱ ያደርጋል። በዚህም ምክንያት ለብዙዎቹ የዕለት ተዕለት ስቃይ የሆነውንና ለተለያዩም የሆድ ህመሞች መንስኤ የሚሆነውን የሆድ ድርቀት ችግርን በጥቂት ቀናት ውስጥ ጤናማ በሆነ መንገድ ለመቅረፍ ይረዳል። ሶስተኛ፣ የአንጎልን ብቃትና ትኩረትን ይጨምራል። ወደ መሃል ሳምንታት ስትሻገሩ ይህ ልማድ በአእምሯችሁ ንቃት ላይ ግልጽ የሆነ ለውጥን ማሳየት ይጀምራል። ሳይንሳዊ ጥናቶች እንደሚያሳዩት በቴምር ውስጥ የሚገኙት ንጥረ ነገሮች በአንጎል ውስጥ የሚከሰቱ ጥቃቅን እብጠቶችን የመቀነስና የነርቭ ሴሎችንም ከጉዳት የመጠበቅ አቅም አላቸው። ጠዋት በባዶ ሆድ 3 ቴምር መመገብ የአእምሮ ሴሎች እርስ በርስ በፍጥነት እንዲገናኙ ስለሚረዳ በቀን ውሏችሁ ላይ የተሻለ የትኩረት ማደግና የማሰብ ፍጥነትን ታስተውላላችሁ። በተለይ በትምህርት ወይንም በስራ ላይ ረጅም ሰዓት ለምታሳልፉ ሰዎች አእምሯችሁ ሳይዝል ቀኑን ሙሉ በጥሩ ንቃት እንድታሳልፉ ትልቅ የሆነ ድጋፍ ይሰጣችኋል። አራተኛ፣ የደም ማነስ ችግርን ይከላከላል። ቴምር ከፍተኛ መጠን ያለው አይረን በውስጡ የያዘ ፍራፍሬ እንደሆነ ይታወቃል። ጠዋት በባዶ ሆድ 3 ቴምርን መመገብ ሰውነታችን ይህንን ማዕድን ያለምንም የምግብ ጣልቃ ገብነት በቀላሉና በፍጥነት እንዲመጠው ያደርገዋል። ይህም ሂደት በሰውነታችን ውስጥ የቀይ የደም ሴሎች ምርትን በማሳደግ በደም ማነስ ሳቢያ የሚከሰቱትን እንደ ራስ ምታት፣ የእጅና የእግር ቅዝቃዜ እንዲሁም ያለምንም ከባድ ስራ የሚሰማን ከፍተኛ የድካም ስሜትን ለመቅረፍ ትልቅ እገዛ ያደርጋል። በተለይ የአይረን እጥረት ላለባቸው ወገኖች ይህ ልማድ ተፈጥሯዊና ድንቅ ረዳት ነው። አምስተኛ፣ የልብን ጤናማ ስራ ይደግፋል። ወደ 5ኛው ቀን ስትቃረቡ በቴምር ውስጥ የሚገኘው ከፍተኛ የፖታሺየምና የማግኒዥየም ክምችት በልብና እንዲሁም በደም ቧንቧዎች ላይ ስራን ይጀምራል። ፖታሺየም በሰውነታችን ውስጥ ያለውን የሶዲየም ማለትም የጨው መጠን በማመጣጠን የደም ግፊትን ጤናማ በሆነ ሁኔታ ለመቆጣጠር የሚረዳ ዋነኛ ማዕድን ነው። ጠዋት በባዶ ሆድ 3 ቴምርን መመገብ የደም ቧንቧዎች እንዳይጠቡ በማድረግ ደም በሰውነታችን ውስጥ በተረጋጋና በተስተካከለ ሁኔታ እንዲዘዋወር ይረዳል። ይህም ሂደት በረጅም ጊዜ ልባችን ያለ አስፈላጊ ጫና ስራዋን እንድታከናውን ስለሚያግዝ ለልብ ጤና መጥፎ የሚባለውን የኮሌስትሮል መጠን ለመቀነስም የራሱን አስተዋጽኦ ያበረክታል። 6ኛ፣ የጣፋጭ ፍላጎትን ይቆጣጠራል። ብዙዎቻችን ጠዋት ላይ ወይንም በቀን ውሏችን ውስጥ ሰውነታችን የተቀነባበሩ ስኳሮችን፣ ኬኮችን ወይንም ጣፋጭ ምግቦችን በኃይል እንዲመኝ ሊያደርገው ይችላል። ይህም የሚሆነው በሰውነታችን ውስጥ ያለው የደም ስኳር መጠን ድንገት ሲወርድ ነው። ጠዋት በባዶ ሆድ 3 ቴምርን መመገብ ግን ይህንን ችግር ሙሉ በሙሉ ያስወግዳል። በቴምር ውስጥ ያለው ተፈጥሯዊ ጣፋጭነት ከፋይበሩ ጋር ተደባልቆ
ቀስ በቀስ ወደ ደም ስለሚገባ የደም ስኳር መጠንን ሳያናጋ ረጅም ሰዓት የመጥገብ ስሜትን ይሰጣል። ይህም ደግሞ በቀን ውሏችን ውስጥ ጤናማ ያልሆኑ ስኳሮችን የመፈለግ አባዜን ወይንም አላስፈላጊ የምግብ ፍላጎትን ለመቆጣጠር ትልቅ እገዛ አለው። ሰባተኛ የነርቭ ስርዓትን ያጠነክራል። በቴምር ውስጥ የሚገኙት የቫይታሚን ቢ ምድቦች በተለይም ቫይታሚን ቢ6 ለነርቭ ስርዓት ጤናማነትና መነቃቃት እጅግ አስፈላጊ ናቸው። ጠዋት በባዶ ሆድ 3 ቴምር መመገብ እነዚህን ቫይታሚኖች በሰውነታችን ውስጥ በቀላሉ እንዲገቡ መንገድ ይከፍታል። ይህም ሂደት በአእምሯችን ውስጥ የደስታና እንዲሁም የመረጋጋት ስሜትን የሚፈጥሩ ሆርሞኖች እንዲመረቱ ስለሚያግዝ ጠዋት ጠዋት የሚሰማን አላስፈላጊ የጭንቀት፣ የንጭንጭ እንዲሁም የፍርሃት ስሜትን ይቀንሳል። የነርቭ ሴሎች በተረጋጋ ሁኔታ መልእክት እንዲያስተላልፉ በማድረግ ቀኑን ሙሉ በተረጋጋ መንፈስና በሰላም እንድንውል ትልቅ ድጋፍ ያደርጋል። ስምንተኛ የቆዳ ጥራትና ውበትን ያሻሽላል። ለ7 ቀናት ይህንን ልምድ በተከታታይ ስትተገብሩ በቆዳችሁ ጤንነት ላይ ተስፋ ሰጪ ለውጥን ማስተዋል ትጀምራላችሁ። ቴምር በውስጡ ከፍተኛ መጠን ያለው ቫይታሚን ሲ እና ቫይታሚን ዲን የያዘ ሲሆን እነዚህ ቫይታሚኖች ደግሞ የቆዳን የመለጠጥ አቅምን ለመጠበቅ እጅግ ወሳኝ ናቸው። ጠዋት በባዶ ሆድ 3 ቴምርን መመገብ በውስጡ ያሉትን ጸረ ኦክሲደንቶች በመጠቀም የቆዳ ሴሎች እንዳይዳከሙና ከፀሐይ ጨረርም እንዲሁም ከተለያዩ አካባቢ ብክለቶች የተነሳ እንዳይጎዱ ይከላከላል። ይህም ሂደት ቆዳችሁ ተፈጥሯዊ እርጥበት እንዲያገኝና ይበልጥም ጤናማና ወዛማ ሆኖ እንዲታይ የራሱን ከፍተኛ አስተዋጽኦ ያደርጋል። 9ኛ ለአጥንት ጥንካሬ ማዕድናትን ያቀርባል። በእድሜ መጨመር ምክንያት ወይንም በተመጣጠነ ምግብ እጥረት ሳቢያ የአጥንት መዳከም ለብዙዎቻችን ስጋት ሊሆን ይችላል። ቴምር እንደ ሴሌኒየም፣ ማንጋኒዝ፣ ኮፐርና ማግኒዥየም ያሉ ለአጥንት እድገትና ጥንካሬ እጅግ ወሳኝ የሆኑ ማዕድናትን በውስጡ ይዟል። ጠዋት በባዶ ሆድ 3 ቴምርን መመገብ ሰውነታችን እነዚህን ማዕድናት በከፍተኛ ፍጥነት እንዲጠቀምባቸው ያደርገዋል። ይህም ሂደት አጥንታችን በውስጡ ያለውን እፍጋት ጠብቆ እንዲቆይ ስለሚረዳው ወደፊት ሊከሰቱ የሚችሉ የአጥንት መሳሳት ወይንም መገጣጠሚያ አካባቢ ከሚፈጠሩ የድካም ስሜቶች አስቀድሞ ለመከላከል ትልቅ አጋዥ ነው። 10ኛ በሽታ የመከላከል አቅምን የላቀ ያደርገዋል። የ7 ቀናቱን ፈተና ወደ ማጠናቀቂያው ስትቃረቡ በሰውነታችሁ ውስጥ ያለው አጠቃላይ መከላከል አቅም በከፍተኛ ሁኔታ ይጨምራል። ቴምር በውስጡ በርካታ ፌኖሊክ ውህዶችን እንዲሁም ፍላቮኖይድስ የያዘ ሲሆን እነዚህ ንጥረ ነገሮች በሰውነታችን ውስጥ በሽታ የመከላከል አቅምን በማሳደግ ግንባር ቀደም ተጠቃሽ ናቸው። ጠዋት በባዶ ሆድ 3 ቴምርን መመገብ ሰውነታችሁ በቀላሉ በበሽታዎች፣ በፈንገስ እንዲሁም በቫይረሶች እንዳይጠቃ የውስጥ መከላከያ ግንብ ይገነባል። ይህም በተለይ የአየር ንብረት በሚቀያየርበት ወቅት የሚከሰቱ እንደ ጉንፋንና ሳል ያሉ ኢንፌክሽኖችን በቀላሉ ለመቋቋም ይረዳል። በአጠቃላይ በ7ኛው ቀን ላይ ይበልጥ ንቁ፣ ቀላልና ጤናማ እንድትሆኑ ያደርጋችኋል። ስለሆነም ስናጠቃልለው ይህንን የ7 ቀናት ቀላል ልምድ በተገቢው መንገድ በመተግበር ብቻ በሰውነታችሁ ላይ አስገራሚ የጤና ለውጦችን ማምጣት ትችላላችሁ። ይህንን የ7 ቀናት ፈተና በተሳካ ሁኔታ ካጠናቀቃችሁ በኋላ ልምዱን ወደ ቋሚ የህይወት ዘይቤያችሁ በመቀየር የረጅም ጊዜ ጤናችሁን ይበልጥ መጠበቅ ትችላላችሁ። ይሁን እንጂ ቴምር ተፈጥሯዊ ስኳርነቱና ካሎሪው ከፍተኛ የሆነ ፍሬ በመሆኑ በተለይ የደም ስኳር መጠን ያላቸው ወይንም የስኳር ህመምተኞች የሆኑ ወገኖች ይህንን ልምድ ከመጀመራቸው በፊት በቅድሚያ ሐኪማቸውን ማማከር አለባቸው። እንዲሁም ሲጠቀሙ የደም ስኳር መጠናቸውን መከታተል ይኖርባቸዋል። የዛሬው ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እንዲሁም ይህንን ጠቃሚ መረጃ ለወዳጅ ዘመዶቻችሁ እንዲደርስ ሼር ማድረጋችሁን አትዘንጉ። ለዛሬ በዚህ ብቃን። በቀጣይ በሌላ አስተማሪ በሆነ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።